እንደምን አላችሁ ወደ ተመልካቾቼ በያላችሁበት ቦታ ሰላምና ጤና ይድረሳችሁ። እንኳን አደረሳችሁ ማለት እፈልጋለሁ። ለሙስሊም ወንድሞቼና እህቶቼ ቤተሰቦቼ በያላችሁበት ቦታ ይሄ በዓል መልካም እንዲሆንላችሁ ምኞቴን እየገለጽኩኝ ዛሬ ለየት ያለ ፕሮግራም ነው የሚኖረኝ። ለየት የሚያደርገው ደግሞ የምወዳቸው ጓደኞቼ ቤታቸው ጠርተውኝ አብረን ይሄንን የኢድን በዓል እንድናከብር ብለዋልና ይህንን የኢድ በዓል ደግሞ በምን አይነት መንገድ ከነሱ ጋር እንዳከበርኩ እነሱ ደግሞ የሚወዱትን ከናፌን እንዴት አድርጌ አብረን እንደሰራን በዚህ ቪዲዮ እንመለከታለን። ከናፌ በዚህ በሙቀት ጊዜ ከሚበሉ ቀለል ያሉ የጣፋጭ አይነት ነው። በተለየ መንገድ ነው የሚሰራው። ከናፌን በጣም ነው የምወደው እኔ ራሴ። እሱን ለመስራት ብዙ ጊዜ አስብ ነበረ፣ ግን ይሄንን እድል ስላመቻቹልኝ ስለ እነሱና ስለ አሰሪዎቻቸው በዚህ አጋጣሚ እጅግ አድርጌ አመሰግናለሁኝ። እንግዲህ ከናፌን እንዴት አድርገን አብረን እንደምንሰራ ለእሱ የሚያስፈልጉትን ግብአቶች እያንዳንዳቸውን በቪዲዮ ላይ ታገኛላችሁ ማለት ነው። በቀጥታ የምንሄደው ወደዚህ ከናፌ ወደ ተባለው ነው። እንደተለመደው በስኳር ነው የሰራሁት። ከዚህ በፊት የሰራኋቸው ቪዲዮዎች ስኳርን ያላካተተ ነው። ዛሬ ግን እነሱ ምርጫቸው ስኳር ስለሆነ በእነሱ ምርጫ ስለሆነ ከናፌንም የሰራሁት እነሱ የሚመገቡትን ከናፌ ጤናማ በሆነ መንገድ አዘጋጅቻለሁ። ለሱ የሚያስፈልገውን ግብአት እንደምታዩት ስኳር ነው። ስኳር አዘጋጅቻለሁ። ስኳር፣ ውሃ፣ ሎሚ ጨምሬ በቀጥታ የማደርገው ምንድነው ይሄንን ካማሰልኩ በኋላ እሳት ላይ አደርገዋለሁ ማለት ነው እንዲፈላ። ስኳሩን መጠነኛ ነው ያደረኩት። ስኳርና ውሃውን እኩል ያደረኩበት ምክንያት ከፍተኛ የስኳር ጣዕም እንዳይወጣና እንዳይረብሸን ለማለት ነው። እንግዲህ በዚህ መንገድ ነው ያደረኩት። ቀጥዬ ያደረኩት ደግሞ ወተትና የበቆሎ ዱቄት ስኳር በማድረግ ለዚህ ለከናፌው የሚያስፈልገውን ግብአት ነው ያዘጋጀሁት ማለት ነው። ከናፌ በቺዝ ይሰራል፣ በፍየል እና በበግ ቺዝ፣ ካልሆነም ደግሞ በሞዘሬላ፣ ካልሆነ ደግሞ አሁን ቀደም እንዳየነው ክሬሙን ብቻ በመስራት በእነዚህ በሶስቱ አንዱ ይሰራል። እኔ ግን ዛሬ ምርጫዬን ያደረኩት ምንድነው ትንሽ ይሄንን የሲሮፑን በመስራት በወተት የሚሰራው እሱን ግብአት በመስራት እና ከቺዝ ጋር አቀላቅዬ ነው። ቀጥዬ ያደረኩት ነገር ምንድነው ይሄ ለከናፌ የሚያስፈልገውን ቀጫጭን እንደ ፓስታ የሚመስል በጣም ቀጫጭን ነው። እሱን የተጠቀምኩት። በሱ ነው የሚሰራው። እሱን በመቀስ ከቻለ በማቀስ፣ እኔ ግን ለጊዜው በቢላ ነው ላዩ ላይ እንዳለ የከተፍኩት። እናንተ ግን እንደሚመቻችሁ በመክተፊያ ላይ አድርጋችሁ መጠኑን አስተካክለን ማድረግ እንችላለን ማለት ነው። ይሁን እንደምታዩት በዚህ መንገድ ቅቤውን ያዘጋጀሁትን የላም ቅቤ፣ የቀለጠ የላም ቅቤ ጊ ይሉታል፣ እሱን ነው ያዘጋጀሁት። በሱ ሙሉ ለሙሉ እስኪርስ ድረስ አድርገዋለሁ። በእርግጥ እኔ ቅቤውን አብዝቼዋለሁ። እናንተ ግን መጠነኛ ማድረግ ትችላላችሁ በምትሰሩት በቤተሰባችሁ ልክ ማለት ነው። እንግዲህ ይሄንን በደንብ አድርጌ ካፍታታሁት ካራስኩት በኋላ በምፈልገው መጠን በፓኑ ላይ እንደዚህ እንደምታዩት ደረድሯል፣ ወይም ደግሞ ሞላዋለሁ ለሁለት ከፍዬ ማለት ነው። ፓኑን አስቀድሜ በቅቤ ስለወለወልኩት ምናልባት አላያችሁት ይሆናል። እዚህ ላይ እንደዚህ አድርጌ በደንብ አድርጌ እደለድለዋለሁ። ሙሉ ለሙሉ ፍላት እንዲሆን ወይም ምንድነው የሚባለው እኩል እንዲሆን አድርጌ የተሳሰረም ካለ በታተምኜ እንደዛ አዘጋጀዋለሁ ማለት ነው። ከዛ በኋላ ትክክለኛ ቅርጹን እንዲይዝልኝ ወይ በብርጭቆ ስር ወይም ደግሞ በዚህ በመለኪያ እንዲህ አድርገን በሚመቸን እቃችን ቤታችን ባለው ነገር አስተካክለን እናዘጋጃለን ማለት ነው። ከዛ በኋላ ምንድነው የምናደርገው ይሄንን ሙሉ ለሙሉ ከተስተካከለልን ቀጥለን ያዘጋጀነው ግብአት ሲሮፑንና ቺዙን አዘጋጅተን በላዩ ላይ እናደርጋለን። ይሄ ያዘጋጀሁት
ነው። እንደምታዩት ወተቱ እና የበቆሎውን ዱቄት በዚህ መንገድ አዘጋጅቼዋለሁኝ። ይሄንን ትንሽ እንዲቀዘቅዝ አድርጌዋለሁ። ከቀዘቀዘልኝ በኋላ ይሄው እንዲቀዘቅዝልኝ በዚህ በላስቲክ ሸፍኜ ውጪ ቤቱ ቀዝቃዛ ከሆነ ጥሩ ነው፣ ግን አሁን ያለንበት ሙቀት ስለሆነ እንደገናም ደግሞ ቶሎ መመገብም ስለፈለግን የበዓሉ ዕለት ምንድነው ያደረግነው? ፍሪጅ ውስጥ ነው ያደረኩት ለአንድ 5 ደቂቃ ሲቀዘቅዝልኝ ድረስ። ይህንን ቺዝ ደግሞ ፈትቼ አፍታተዋለሁ። ቺዙ ይሄ በዚህ ሀገር ያለ የሞዘሬላ ቺዝ ነው። ትንሽ የተጣበቀ የተያያዘ ነው። እሱን ለቀቅ አድርገዋለሁ በሹካ ሞክሬው ነበረ፣ ግን በሹካ ብዙ እንደፈለኩት ስላልሆነ በእጄ ነው የተጠቀምኩት። በነገራችን ላይ ብዙ ጊዜ በእጄ ስሰራ ስታዩ አንዳንዶቻችሁ ደስተኞች ላትሆኑ ትችላላችሁ። እናንተ ግን በጓንት መጠቀም ትችላላችሁ። ያው አብዛኞቻችን በእጃችን እንደዚሁ መስራት ስለለመድን ጓንት ባዕድ ነገር ሆኖ ነው የሚሆነው። በተለይ ደግሞ ለእኔ አለርጂክ ስለሆነ ነው። ከዚህ በፊት እንደነገርኳችሁ በእጄ የምሰራው። እንግዲህ ቅር ለሚላችሁ ሰዎች ይቅርታ እንጠይቃለሁ። በዚህ መንገድ እናስተካክለዋለን ማለት ነው። ፍትፍት አድርገን የተጣበቀውን ካስተካከልንና ካዘጋጀን በኋላ በቀጣይነት እንዴት አድርጌ እንደምደረድራቸው አብረን እናያለን። እናንተ የበግ ወይም የፍየል ቺዝ ካገኛችሁ እሱን መጠቀም ትችላላችሁ። እኔ ቤት ውስጥ ባለው ግብዓት ስለተጠቀምኩ ነው። ከዛ በኋላ ቅድም እንዳያችሁት በትንሽ ፓን ነበር ያደረኩት። ስላልተመቸ እንደገና በትልቁ ፓን ዘረጋግቼው በዚህ መልክ አድርጌዋለሁኝና ይሄ የሰራሁትን ክሬም በዚህ መንገድ ለቀልቀዋለሁ። ይህን ክሬም ብዙ ያልተጠቀምኩበት ምንድነው አብዛኛውን ካርቦሃይድሬት ስለሆነብኝ ወይም ደግሞ ዱቄቱን ብዙ ስላልፈለግኩ ነው እና መጠኑን እየቀነስኩት። እናንተ የሚስማማችሁ ከሆነ መጠኑን በመጨመር መጠቀም ትችላላችሁ። ቺዝም መጨመር አያስፈልጋችሁም። ያለ ቺዝ በዚህ በክሬሙ ብቻ መስራትም ይቻላል። እኔ ግን ሁለቱን አንድ ላይ አድርጌዋለሁ አትሊስት ወይም ደግሞ ለጤንነት ትንሽ ጥቅም እንዲኖረው በማለት ነው። እንደምታዩት ቺዙን ቅድም ያስተካከልኩትን በዚህ መልክ ትንትን አድርጌ ዝርግትክትክት አድርጌ ሙሉ ለሙሉ የመጋገሪያ ሳህኑን እንዲሞላ አድርጌዋለሁ። በማንኪያ ሙሉ ለሙሉ ቅርጽ እንዲይዝ አድርጌዋለሁ። ከዛ በኋላ የቀረውን ይሄንን የከናፌን ፔስትሪ ሊጥ እንዳልለው እንግዲህ በማሽን የተበታተነ ፓስታ የሚመስል ነገር ነው። እሱን በዚህ መንገድ ትንትን አድርጌ መጀመሪያ ላይ እንዳዘጋጀሁት ሙሉ ለሙሉ አስተካክለዋለሁ። ፍላት እንዲሆን ወይም ደግሞ ባላንሱን የጠበቀ እንዲሆን። እንግዲህ አንዳንድ እንግሊዘኛ ቃላት ስጠቀም ይቅርታ ጠይቃለሁ። በዚህ መንገድ እንግዲህ እናስተካክለዋለን። እንደምታዩት ነው እና አሁን እጃችሁ ላይ ቅቤው እንዲሆን ካልፈለግን ጓንት መጠቀም እንችላለን። ለእኔ ግን ብዙም ስለማያስቸግረኝ ነው። እንግዲህ በዚህ መልክ በመለኪያዬ በዱቄት መለኪያ ስሩን እንደዚህ አስተካክለዋለሁ ሙሉ ለሙሉ ቀጥ ያለ እንዲሆንልኝ ማለት ነው። ከዛ በኋላ ወደ ኦቨን ውስጥ ከተዋለሁ። በኦቨን ውስጥ 180 ዲግሪ ነው የማደርገው፣ ኦቨኑ ሙቀት ስላለው። ከዛ በኋላ ይህንን ጎልደን እስኪሆን ጠብቄ አወጣዋለሁ። ጎልደን ሆኖ ወጥቶልኛል። የአፈላሁት ሲሮፕ ደርሶ ቀዝቅዞልኛል። ትኩሱን ነው የማደርገው ማለት ነው። እንግዲህ ይሄ ከናፌ ከሌላው በሲሮፕ ከሚሰራው ጣፋጭ ለየት የሚያደርገው ትኩሱን ሲበላ ነው የሚጣፍጠው። ሲቀዘቅዝ ብዙም አይደለም። ስለዚህ በምንመገብበት ጊዜ ሞቅ አድርገን በማይክሮዌቭ ካለን በማይክሮዌቭ ውስጥ እናደርጋለን። ከሌለን ደግሞ ሙቀት ልናገኝ በምንችልበት መንገድ አሙቀን በምንፈልገው ሰዓት መመገብ ይቻላል። ከምሳ በኋላ ከቡና ጋራ ማጣጣም ይቻላል። እንደምታዩት ቆንጆ ሆኖ ነው የወጣው። ለመጀመሪያ ጊዜ ነው ከናፌን የሞከርኩት። እነዚህን ጓደኞቼን እጅግ አድርጌ አመሰግናለሁ። ቤተሰባቸውንም በጣም አድርጌ አመሰግናለሁ። በነገራችን ላይ ቤተሰቦቼ ናቸው፣ አሰሪዎቼ ናቸው። ስለነሱም እግዚአብሔርን አመሰግናለሁ። ይህንን እድል ስላመቻቹልን
እና ይህንን ይመስላል። ከዛ በኋላ ያደረኩት ምንድነው ለውበት እንዲኖረው ፒስታችሁ ነው ያደረኩበት። እናንተ የምትፈልጉትን ነገር ማድረግ ትችላላችሁ። ያንን አድርጋችሁ መመገብ ትችላላችሁ። እንደዚህ ካስዋብን በኋላ የግድ ይኑረን ማለት አይደለም። እኔ ከላይ ያደረኩት ካለ አለ፣ ከሌለ ግን እንደሚመቻችሁ መመገብ ይቻላል። በዚህ አጋጣሚ ደግሞ ያልተናገርኩት እኔ በተፈጥሯዊው በሆነው መልክ ነው የሰራሁት። ግን በቤከሪ ወይም ደግሞ አንዳንድ ሰዎች ቢጫ እንዲሆን ወይም ደግሞ ብርቱካንማ ከለር እንዲኖረው ምግብ ቀለም ይጠቀማሉ። እኔ ግን ለጤንነት ጥሩ አይደለም ብዬ ስለማምን ለራሴ ማለት ነው አልጠቀምም። እንደሱ አስፈላጊ ከሆነ ግን በከለር ፋንታ እርድ ብንጠቀም ጥሩ ነው። እርድ ለብዙ ነገር ኢንፍላሜሽን ይከላከላል፣ አንቲኦክሲደንት አለው፣ ለጤንነትም ጥሩ ነውና እርድ ብናደርግ ይመረጣል። ከዛ ውጪ ሌላ ከለር በተፈጥሮ ከለር ያለው አለ። እሱም ትንሽ ዋጋው ውድ ነው። እሱንም እንግዲህ እናንተ ከፈለጋችሁ መጠቀም ይቻላል። እንግዲህ በዚህ መንገድ ቤታችን ራሳችንን ማስደሰት እንችላለን። እንግዶቻችንን በዚህ ሁኔታ ማስተናገድ እንችላለን። እህቶችም እንግዲህ ይህንን ታላቁን የኢድን በዓል በዚህ መልክ እህታችን እንድታከብር አብረን ሆነናል እና ይህንን ይመስላል። እስቲ ውጤቱ ደግሞ ምንድን ነው የሚለውን ደግሞ እንግዲህ ተቆርሶ ሲወጣ እናየዋለን። ያው እንደምታዩት ነው። በጣም አሪፍ ሆኖ ነው የወጣው። በትክክል እንደምፈልገው ነው የሆነልኝ። ከዛ በኋላ ላዩ ላይ ያው ስታፍን አድርጌበታለሁ። ውስጡን ከፋፍለን እንኳን ብናየው ውስጡ ራሱ የሚገርም ነው። በቃ ቆንጆ ነው የሆነው። እንደምፈልገው ነው። እንደ መጀመሪያም ስራ አልሆነም። ይሄንን እንግዲህ አብረን ጓደኞቼ ጋራ እንመገባለን ማለት ነው። በጣም ደስ ብሏቸዋል። በቃ እና እኔ ልነግራችሁ አልችልም። እኔም ራሴ በጣም ደስ ብሎኛል እና ለመጀመሪያ ጊዜ በዚህ መንገድ ይሄንን የኢድ በዓል አብሬ ከጓደኞቼ ጋራ አክብረናል ማለት ነው። እንግዲህ እንብላ ነው የምንላችሁ። በዚህ መንገድ ይኸው እያጣጣሙ ነው እንደምታዩቸው፣ እያወሩ እየተሳሳቁ ነው። ምንድነው አንቺ የምትዩ ምናምን ይላሉ። ደስ ብሏቸዋል። እናንተ ምን ትላላችሁ? እንግዲህ ያላችሁን አስተያየት ኮመንት አድርጉ። ይሄ ነገር እንዲህ ቢሆን የምትሉትም ካለ እቀበላለሁ። እንዴት አሳለፋችሁ ያላችሁን የእረፍት ቀን? እንግዲህ በሚቀጥለው በተለየ ፕሮግራም እስከምንገናኝ ድረስ ቸር ቆዩልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ሰላም ሁኑልኝ።